ኤርዶጋን ቱርክ በኢራን ወገን ሆነ ጦርነት ልትቀላቀል እንደምትችል ዛተ። የኩርድ ድርጅቶች በኢራን ላይ የሚሰነዘሩ ጥቃቶች ውስጥ ከተሳተፉ ቱርክ ቀጥተኛ ወታደራዊ እርምጃ እንደምትወስድ ለአሜሪካ፣ ኢራንና ለኩርድ ኃይሎች ጠንካራ ማስጠንቀቂያ ሰጥቷል። ቱርኪ የተሰኘው ዜና ድረገጽ ዘግቧል። አንኳራ በደረሰበት መረጃ መሰረት በኢራን ላይ ጥቃቶች መጀመራቸውን ተከትሎ የእስራኤል የስለላ ተቋማት ሞሳድ ከኩርዲስታን ሰራተኞች ፓርቲ ፒኬኬ እና ከኢራኑ ክፉ ባጃክ ጋር ድርድር ለማድረግ ሞክረዋል። በዚህ ዓላማ ቱርክ አሸባሪነት የምትፈርጀው እነዚህ ቡድኖች ጦርነት ውስጥ እንደ የብስ ተላላኪ ኃይሎች ፕሮክሲ ፎርስስ ለመጠቀም ነው። ፕሬዝዳንት ኤርዶጋን የአሜሪካ ፕሬዝዳንት ዶናልድ ትራምፕ በስልክ ባደረጉት ውይይት እንዲህ ያለ እቅድ በጽኑ ተቃውመዋል። የቱርክ አቋም ኢራንን በግዛት አንድነት መጠበቅ ረገድ ግልጽ መሆኑን ያስታወሱት ኤርዶጋን ልክ በሶሪያ እንዳደረግነው ሁሉ እዚህ ምንም አይነት ሁኔታ ቢፈጠር ወታደራዊ ጣልቃ ገብነት እናደርጋለን ሲሉ አስጠንቅቀዋል። ስለሚካሄዱ የሂደቶች የሚነገሩ ታሪኮች አንሰማም፣ ጥቃት እንሰነዝራለን፣ በሶሪያ ምንም እንደተፈጠረ አይታችኋል፣ እዚህ ተመሳሳይ ነገር እናደርጋለን፣ በክልሉ ጦርነት እሳት ለማስፋፋት የሚደረገው አነስተኛ ሙከራ ላይ አስፈላጊ እርምጃ ይወሰዳል ብለው ኤርዶጋን ተናግረዋል። ኢራን ክፉኛ ተደበደበች። የመካከለኛው ምስራቅ ሰማይ እሳት ተሞልቷል። እስራኤል በኢራን እምብርት ላይ እጅግ ዘግናኝ የተባሉ አየር ጥቃት ሰነዘረች። የቴህራን መናወጥ ዛሬ ማለዳ እስራኤል ተዋጊ ጀቶች በኢራን ዋና ከተማ ቴህራን ላይ በፈጸሙት መጠነ ሰፊ ጥቃት የኢራን አብዮታዊ ዘበኛ ትዕዛዝ ማዕከላትን የሚሳኤል ማከማቻ መውደማቸውን ተሰምቷል። የከተማው እስከ መሰረቷ ተናውጣለች። የኒኩለር ተቋማት አደጋ የዓለም አቀፍ የኒኩለር ኤጀንሲ IAEA እንዳረጋገጠው የኢራቅ ግዙፍ ከባድ ውሃ ማምረቻ ተቋማት በጥቃቱ ሙሉ በሙሉ ከጥቅም ውጪ ሆኗል። የሩሲያ ባለሙያዎች በከቡሼር የኒኩለር ጣቢያ አስቸኳይ እየወጡ ነው። የአሜሪካ ቀጣይ እርምጃ ፕሬዝዳንት ዶናልድ ትራምፕ ኢራንን የነዳጅ ማምረቻ ማውጫ ለመቆጣጠር ትዕዛዝ ሲሰጡ እንደሚችሉ ፍንጭ ሰጥተዋል። የነዳጅ ዘይቱ መውሰድ አለብን የሚሉ ንግግሮች ቀጠናውን ይበልጥ አጋግሎታል። የኃይል ማመንጫዎችን ጥቃት ኢራን ሚሳኤሎች በኩዌት ኃይል እና የውሃ ማጣሪያ ተቋማት ላይ ባደረሱት ጥቃት ሰራተኞች መሞታቸው ተረጋግጧል። ሳውዲ አረቢያና ባህሬን ከፍተኛ ስጋት ላይ ወድቀዋል። ቱርክ የሰሜን የአትላንቲክ ጦር ጥምረት ኔቶ የአየር ክልልን ጥሶ ሊገባ የነበረው ሚሳኤል መትቶ መጥሏል አለች። አራተኛው ሚሳኤል ኔቶ አየር መከላከያ ስርዓት መምታቱን አንኳር አሳወቀች። በምስራቃዊ ሜዲተራኒያን ባህር የተገጠመው የአየር መከላከያ ስርዓት ሚሳኤል ማክሸፉን ተሰምቷል። የአሜሪካ እስራኤልና ኢራን ጦርነት ከተቀሰቀሰ በኋላ አራተኛው ሚሳኤል የቱርክ አየር ክልል ጥሶ ሊገባ እንደነበረ አልጀዚራ አስነብቧል። አንኳር ቴህራንን ለማውገዝና ለማስጠንቀቅ ተገድዳለች። ቴህራን ከዚህ ቀድሞ የተወነጨፈ 3 ሚሳኤሎችን ከእውቅና ውጪ ናቸው እንጂ የለበትም በሚል በማስተባበል ይታወሳል። የቱርክ መከላከያ ሚኒስቴር ሁሉንም አስፈላጊ እርምጃዎች መውሰዳቸውንና ያለምንም ማወላዳት ወደ ግዛቱ የሚገቡ ጥቃት እንደሚከት አረጋግጧል። ይህ ዜና እስከተጠናከረበት ሰዓት ድረስ በኢራን በኩል የተባለ ነገር የለም።